ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማር የምትፈልጉ ወይም ልጆቻችሁን ማስተማር የምትፈልጉ ማለትም በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያ አማራጮች እናስተምራለን። የምናስተምረው የትምህርት አይነትም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች በማስተማር ላይ እንገኛለን። ልጆቻችሁን ማስተማር የምትፈልጉ ወይም መማር የምትፈልጉ ከስር ባለው ስልክ ይደውሉ፣ ሃሎ ይበሉ፣ ይማሩ። ባለፈው ክፍለ ጊዜያችን በሶስተኛ ፊደላት ቃላት ምስረታ አይተናል። ማለትም በዚህ፣ በጂ፣ በጊ፣ በጢ እና በፊ በእነዚህ 5 የተለያዩ ፊደላት የተለያዩ ቃላት ምስረታ አይተናል። ለምሳሌ በዚህ ዚያ፣ በጂ ጅቡቲ፣ በጂ ጊዜ፣ በጢ ጢስ፣ በፊ ፊት። እነዚህን የተለያዩ ፊደላት የተለያዩ ቃላት በመመስረት አይተናል። ዛሬ ደግሞ ይዤላችሁ የመጣሁት በአራተኛ ፊደላት ቃላት ምስረታ ነው። ማለትም በሀ፣ በላ፣ በማ፣ በሳ እና በራ በእነዚህ ፊደላት የተለያዩ ቃላት ምስረታ እናያለን። ተከታተሉኝ፣ ወደ ቪዲዮ ልውሰዳችሁ። እቺ ሀ ነች፣ እቺ ላ፣ እቺ ማ፣ እቺ ሳ፣ እቺ ራ በእነዚህ የተለያዩ ፊደላት የተለያዩ ቃላት እንመሰረታለን። ወደ ቪዲዮ ከመሄዳችሁ በፊት ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ተከታተሉኝ፣ ወደ ቪዲዮ ልውሰዳችሁ። እቺ ሀ ነች። በሀ ሀያ፣ ሀሳብ፣ ሀይል፣ ሀብት፣ ሀገር። እስኪ በድጋሚ እናያቸው። በሀ ሀያ፣ ሀሳብ፣ ሀይል፣ ሀብት፣ ሀገር። በጣም አሪፍ። እቺ በሀ እነዚህን ከመሰረትነን አሁን ደግሞ በላ እንመሰርታለን። ላ እቺ ላ እቺ ላ ይ ኔ በአንድ ላይ ላይኔ ላይኔ። እቺ ላሉት ላሉት በአንድ ላይ ላሉት ላሉት። እቺ ላ እቺ ን እቺ ድ በአንድ ላይ ላንድ ላንድ። እቺ ላ ላ ቸ ው በአንድ ላይ ላላቸው ላላቸው። እቺ ላ እቺ ሊ እቺ በ እቺ ላ በአንድ ላይ ላሊበላ 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 ላሊበላ። በጣም አሪፍ። እቺ በላ እነዚህን መስርተናል። አሁን ደግሞ በማ እንመሰርታለን። ማ ማለት መቤት አራተኛዋ ፊደል ማለት ነው። ማ እቺ ማ ለ ት በአንድ ላይ ማለት ማለት። እቺ ማ ን ም በአንድ ላይ ማንም ማንም ማንም። እቺ ማ ወ ቅ በአንድ ላይ ማወቅ ማወቅ ማወቅ። እቺ ማ የ ት በአንድ ላይ ማየት ማየት። በጣም አሪፍ። እቺ ማ ህ በ ር በአንድ ላይ ማህበር ማህበር ማህበር። በጣም አሪፍ። በማ እነዚህን አይተናል። አሁን ደግሞ በሳ እንመሰርታለን። ሳ ሳ ማለት ሰቤት አራተኛዋ ፊደል ማለት ነው። እሺ ሳ እቺ ሳ ን ባ በአንድ ላይ ሳምባ ሳምባ። በጣም አሪፍ። እቺ ሳ ን ቲ ም በአንድ ላይ ሳንቲም ሳንቲም ሳንቲም።
ይቺ ሳልሄድ በአንድ ላይ ሳልሄድ 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 ሳልሄድ። ይቺ ሳልመጣ በአንድ ላይ ሳልመጣ ሳልመጣ ሳልመጣ። ይቺ ሳላያት በአንድ ላይ ሳላያት 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 ሳላያት። በሳ እነዚህን መስርተናል። አሁን ደግሞ በራ እናያለን። ራ ማለት ረቤት አራተኛው ፊደል ማለት ነው። ራ ማለት ረቤት አራተኛ ፊደል ማለት ነው። በራ የተለያዩ ቃላት እንመሰርታለን ልክ እንደ ሌሎቹ ማለት ነው። እሺ እቺ ራ እቺ ሱ በአንድ ላይ ራሱ ራሱ። በጣም አሪፍ። እቺ ራ እቺ ሱ እቺ ን በአንድ ላይ ራሱን ራሱን ራሱን። በጣም አሪፍ። እቺ ራ እቺ ሳ እቺ ቸ እቺ ው በአንድ ላይ ራሳቸው ራሳቸው ራሳቸው። እቺ ራ እቺ ሳ እቺ ቸ እቺ ን በአንድ ላይ ራሳችን ራሳችን ራሳችን። እቺ ራ እቺ ሳ እቺ ቸ እቺ ው እቺ ን በአንድ ላይ ራሳቸውን 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 በአንድ ላይ ራሳቸውን ራሳቸውን። በጣም አሪፍ። የዛሬ ቆይታችን ይህንን ይመስላል። በሀ በላ በማ በሳ በራ በእነዚህ 5 የተለያዩ ፊደላት የተለያዩ ቃላት መስርተናል። ማለትም በአራተኛ ፊደላት ማለት ነው። እቺ ሀ አራተኛዋ ነች። ላም አራተኛዋ ነች። ለቤት አራተኛዋ። ማ መቤት አራተኛዋ። ሳ ሰቤት አራተኛዋ። ራ ረቤት አራተኛዋ። በእነዚህ የተለያዩ ፊደላት የተለያዩ ቃላት መስርተናል። በሚቀጥለው በሌላ ክፍለ ጊዜ በሌላ ትምህርት እስከምንገናኝ በያላችሁበት መልካም ጊዜ ሰናይ ቆይታ እየተመኘሁላችሁ ከወዲሁ ተሰናበቱ። በያላችሁበት ሰላማችሁ ብዛ። ባይ ባይ። ሰናይ ጊዜ ተመኘሁላችሁ።